ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ታሪክ ተመልሼላችሁ መጥቻለሁ። የዛሬዋ ታሪክ እጥር ምጥን ያለች የ3 ደቂቃ ከ3 እስከ 3 ተኩል የምትሆናት። እንኳን ወደ ሀና ዩቲዩብ በደህና መጣችሁ። በዚህ ቻናል ላይ ልብ የሚነኩና አስተማሪ ተስፋ የሚሰጡ ታሪኮችን እናቀርባለን። ዛሬ የምንጀምረው ከፍቅር በላይ ስለ ታማኝነት፣ ስለ ትዕግስትና ስለ ምርጫ የሚናገር አዲስ ተከታታይ ታሪክ ነው። እስከ መጨረሻው አብራችሁን ቆዩ። የዛሬ ክፍል 1 እጣ ያገናኛቸው 2 ልቦች ይላል። በአንዲት ውብ ከተማ ውስጥ ሜላት የምትባል ወጣት ትኖር ነበረ። በትምህርቷ ጎበዝ፣ ለሰዎች አክብሮት ያላት እና ለቤተሰቦቿ ትልቅ ፍቅር የነበራት ልጅ ነበረች። ትልቁ ህልሟ የተሳካ የሕክምና ባለሙያ መሆን ነበረ። በሌላ በኩል ዮሐንስ የተባለ ወጣት ነበረ። ከትምህርቱ በተጨማሪ ለቤተሰቡ ድጋፍ ለማድረግ ቀን ከሌሊት ይሰራ ነበረ። ህይወት ብዙ ፈተናዎችን ቢያመጣበትም ተስፋውን አላጣም ነበረ። አንድ ቀን ከባድ ዝናብ እየዘነበ ነበር። ሜላት ከቤተ መጻሕፍት ወጥታ ወደ ቤቷ ስትሄድ በእርጥበት መንገድ ተንሸራታ ወደቀች። የያዘችው መጽሐፍት በውሃ ውስጥ ተበተነ። ከሩቅ የነበረው ዮሐንስ ፈጥኖ መጥቶ መጽሐፎቿን አነሳላት። እጅሽ አልተጎዳም ሲል ጠየቃት። ሜላትም በፈገግታ አመሰግናለሁ፣ ደህና ነኝ አለች። ዝናቡ እየጨመረ ሲሄድ ዮሐንስ ጃንጥላውን ከፍቶ እስኪ እስከ አውቶቡስ ማቆሚያው አብረን እንሄድ አላት። በመንገድ ላይ ስለ ህመማቸው፣ ስለ ቤተሰባቸውና ስለ ወደፊት እቅዳቸው ተወያዩ። ሁለቱም ሳያስቡት እርስ በራሳቸው መከባበር ጀመሩ። ከዚያን ቀን በኋላ በተለያዩ ቦታዎች በድጋሚ ይገናኙ ጀመር። እያንዳንዱ መገናኘት ወደ ወዳጅነት፣ ወዳጅነቱ ቀስ በቀስ ወደ ፍቅር እየተቀየረ ነበረ። ነገር ግን ይህን ሁሉ በሩቁ ሆኖ የሚከታተል አንድ ሰው ነበረ። እሱም ስሙ ሚካኤል ይባላል። ሜላትን ከቆይታ ጊዜ ጀምሮ ይወዳት ነበረ። ነገር ግን ስሜቱን ተናግሮ አያውቅም። ሜላት ከዮሐንስ ጋር ስትስቅ ስትጫወት ባየ ጊዜ ልቡ በቅናት ተሞላ። እነዚህ 2 ሰዎች አብረው መኖር የለባቸውም ብሎ በልቡ ወሰነ። ያ ውሳኔ ግን የ3ቱንም ህይወት እንደሚቀይር ገና አላወቀም ነበረ። እንግዲህ ክፍል 1 ይህንን ይመስላል። በክፍል 2 እስከምንገናኝ ድረስ ያው እንደተለመደው ላይክ እና ኮሜንት እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። ቀጣውን ክፍል እንግዲህ ረዘም እያደረግኩኝ ይዤ እመጣለሁ። በጣም አስተማሪና አሪፍ ታሪክ ነው። ተከታተሉኝ።